አሁን የምንገኘው የሁለት ቂብላ ባለቤት የሆነው መስጂድ ውስጥ ነው። መስጂድ ቂብለተን ይባላል። ነብዩ አለይሂ ሰላቱ ወሰላም ከተላኩ በኋላ ከተሰሩ መስጂዶች ውስጥ እንግዲህ ሶስተኛው ነው። የመጀመሪያው ቁባ መስጂድ ሲሆን ሁለተኛው ደግሞ መስጂድ ነበዊ የነብያችን አለይሂ ሰላቱ ወሰላም መስጂድ ነው። እንግዲህ መስጂድ ቂብለተይኒ የሁለት ቂብላ ባለቤት የተባለበት ዋናው ምክንያት ምንድነው? ነብዩ አለይሂ ሰላቱ ወሰላም እንደምታውቁት እስከ ሂጅራ ወጥቶ የተወሰኑ አመታትን የሰገዱት ደግሞ ወደ አቅሳ ፋለስቲን ወደሚገኘው ነበር እንግዲህ ቂብላቸው ቢሆንም የልባቸው ቂብላ ወደ መስጂድ በይቱላህ الحرم ነበርና አላሁ Subhanahu Wa Ta'ala እዚህ ጋር ያሰገዱ ሳለ በአንድ ቀን የዙሁር ሰላት እየሰገዱ ሳለ ፈወሊ ወጅሐከ ሸጥረ المسجد الحرام የሚለው የቁርአን አያ ወረደ ማለት ነው። ፊትህን አዙር የሚለው ረሱላህ አለይሂ ሰላቱ ወሰላም ይህንን የቁርአን አያ እንደሰሙ ፊታቸውን ወደ ካዕባ ዙሩ መስገድ ሲጀምሩ ሰሃቦችም ተከትለው አንዱን ረካዓ ወደ ፋለስቲን ወይ ደግሞ ወደ አቅሳ ከሰገዱ በኋላ ሁለተኛውን ረካዓ ደግሞ ወደ ካዕባ የሰገዱበት ሁኔታ አለ ማለት ነው። ይህ እንግዲህ መስጂድ ቂብለተይን የተባለው ለዛ ነው። እንግዲህ ስትመጡ ዘይሩ እንደዚህ አይነት ታሪካዊ ቦታዎችን ጎብኙ። አሁን ዋን ትራቨል ባመቻቸው እድል ላይ ነው እንግዲህ ተጠቅመን የኢትዮጵያ ሙዕተምሮች ታሪካዊ ቦታዎችን እየጎበኘን የነበረው። እንግዲህ እዚህ አካባቢ ነብዩ ሀገር ነው እንግዲህ እርግቦች ታውቃላችሁ አይጠፉም። ራሳቸውን የቻሉ ሁክም አላቸው። ማደና አይቻልም፣ መብላት መጉዳት አይቻልም። እንግዲህ እነዚህ ላይ ተሳስቶም ይሆን አውቆ ጉዳት ያደረሰ ያደነ ሰው ክፍያ እንትን ከፋራ ይኖርበታል ማለት ነው። እና ታሪኮቻችንን እንወቅ። ሲራ ማወቅ ለራሳችን ነው። ሐቂቃ ልባችን ይረጋል። ዞረን ኡሁድን፣ ጀበል ሩማት፣ መስጂድ ነበዊ፣ ካዕባ አካባቢ ያሉ ታሪካዊ ቦታዎችን ጋሩ ሒራ፣ ጀበሉ ተውር፣ በቂዕ ቀብር ቦታ ሌሎችንም ማየት እንግዲህ ለራሳችን ነው ጥቅሙና ስንመጣ ዝም ብለን ዑምራ አድርገን ከመውጣት በተረፈ እንደዚህ አይነት ታሪካዊ ቦታዎችን እንጎብኝላለሁ። በቀጣይ ጉዞ መሳተፍ የምትፈልጉ እንግዲህ ስልክ ደውሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።